በዛሬው ዕለት በጅማ ዩኒቨርሲቲ በጅማ ቴክኖሎጂ ኢንስቲትዩት የሚሰጠውን የመደበኛና የተከታታይ ትምህርት ስልጠናዎችን አንደኛ በመደበኛው መርሃ ግብር በኢንፎርሜሽን ሳይንስ ስልጠና ፕሮግራም፣ ሁለተኛ በተከታታይ ትምህርት መርሃ ግብር በሲቪል ምህንድስና የስልጠና ፕሮግራም፣ በኤሌክትሪካልና ኮምፒውተር ምህንድስና የስልጠና ፕሮግራም ማለትም በካምፓስ ውስጥ ኦን ካምፓስ ትሬኒንግ እና ከካምፓስ ውጪ ኦፍ ካምፓስ። በዚህ ላይ አንድ ነገር ማለት ፈልጋለሁ። ይህ ፕሮግራም በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን እና በጅማ ዩኒቨርሲቲ መካከል በተደረገው ስምምነት መሰረት በግልገል ግቤ የኃይል ማመንጫ ሰራተኞችን አቅም ለመገንባት ከ5 ዓመት በፊት የተጀመረ ፕሮግራም የተከታተሉ በኮምፒውተር ሳይንስ የስልጠና ፕሮግራም፣ በኢንፎርሜሽን ቴክኖሎጂ የስልጠና ፕሮግራም ትምህርታቸውን ሲከታተሉ ቆይተው የዩኒቨርሲቲው የትምህርት ጉባኤ ሰኔ 9 ቀን 2003 ዓ.ም ባጸደቀው መሰረት ለምረቃ ብቁ የሆኑ 202 ምሩቃንን እንዲመረቁልንና በትምህርታቸው ብልጫ ላሳዩ የተዘጋጀውን ልዩ ልዩ ሽልማት እንዲሰጡልን በታላቅ ትህትና እጠይቃለሁ። የጅማ ቴክኖሎጂ ኢንስቲትዩት ተመራቂዎች ከመቀመጫችሁ እንድትነሱ እጠይቃለሁ። ምሩቃን የዩኒቨርሲቲው ትምህርት ጉባኤ ሰኔ 9 ቀን 2003 ዓ.ም ባጸደቀው መሰረት በድግሪ መመረቃችሁን ለማመልከት የቆባችሁን መነሳንስ ከቀኝ ወደ ግራ ዙሩ። ምሩቃን እንድትቀመጡ እጠይቃለሁ። ቀጥሎ በስልጠና ቆይታቸው ከተመራቂዎች መካከል ከየትምህርት ክፍሎቹ በትምህርታቸው ብልጫ ላሳዩ ሶስት ተመራቂዎች የተዘጋጀላቸውን ሽልማት እንዲሰጡልኝ የክብር እንግዳውን በታላቅ ትህትና እጠይቃለሁ። ከመደበኛው መርሃ ግብር ከኢንፎርሜሽን ሳይንስ ስልጠና ፕሮግራም አንደኛ ልብሰ ወርቅ ገብረ ማርያም አራያ 3.82 በማምጣት በከፍተኛ ማለት፣ ሁለተኛ ወንድም ገሰሰ ተመስገን 3.66 በማምጣት በማለት፣ ሶስተኛ ተክለወይኒ ግደይ ወልደ ገብርኤል 3.61 በማለት፣ በመቀጠል ከሲቪል ምህንድስና ትምህርት ተከታታይ መርሃ ግብር ከሲቪል ምህንድስና ትምህርት ክፍል አንደኛ የወጣው መሐመድ ሐሰን ማሙዴ 3.61 በማምጣት በማለት፣ ሁለተኛ ሙክታር መሐመድ አባቦራ 3.35 በማምጣት በማለት፣ ሶስተኛ አበበ አለሙ አቤ 3.17 በማምጣት፣ በመቀጠል ከኤሌክትሪካል እና ኮምፒውተር ምህንድስና ትምህርት ክፍል አንደኛ የወጣው ብርሃኑ ኃይለ ጊዮርጊስ ወልደ ሚካኤል 3.53 በማምጣት በማለት፣ ሁለተኛ ስንታየው ታደለ አስራው 3.12 በማምጣት፣ ሶስተኛ ፍቃዱ ደምሴ ወልዱ 3.09 በማምጣት፣ በመቀጠል ከኢንፎርሜሽን ቴክኖሎጂ ትምህርት ክፍል አንደኛ የወጣው ንጉሴ አብቴ አንዳጎ 3.73 በማምጣት በማለት፣ ሁለተኛ ሰለሞን ከበደ ደምሴ 3.71 በማምጣት በማለት፣ ሶስተኛ መሰሉ መርጋ አያና 3.66 በማምጣት በማለት፣ በመቀጠል ከኮምፒውተር ሳይንስ ትምህርት ክፍል አንደኛ የወጣው ከሊል መሐመድ 3.89 በማምጣት በከፍተኛ ማለት፣ ሁለተኛ አለምነው ኢማም አበበ 3.75 በማምጣት በከፍተኛ ማለት፣ ሶስተኛ እንቁ ከበደ ለማ 3.4 በማምጣት በማለት፣
በመጨረሻም በኢንስቲትዩት በ2003 ዓመተ ምህረት ከመደበኛና ተከታታይ ትምህርት ምሩቃን መካከል በአጠቃላይ ሴት ምሩቃን ፒን ተሸላሚ ከተከታታይ መርሃ ግብር ከኢንፎርሜሽን ቴክኖሎጂ ትምህርት ክፍል መሰሉ አያና መርጋ 3.66 በማምጣት በማለፍ በ2003 ዓመተ ምህረት የቴክኖሎጂ ኢንስቲትዩት ጠቅላላ ተመራቂዎች የፒን ተሸላሚ ከተከታታይ መርሃ ግብር ከኮምፒውተር ሳይንስ ትምህርት ክፍል ካሊድ ከሊ መሐመድ 3.89 በማምጣት በከፍተኛ ማለት